አንድ ሁል ጊዜ በጣም የምወደው አንድ ቃል አለ። ቶሎ ቶሎ እንኳን ማልናገረው ደስ ስለሚለኝ ማለት ነው። ፊልጵስዩስ ምዕራፍ 4 ቁጥር 7 ጀምሮ ያለ ነውና አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን የሚል ነው። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ምን ማለት ነው? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ግዙ እንደዚህ አድርጎ እንዲሰማን አያደርገውም። በእውነት ነው የምናገር። እዚህ ላይ በአውደ አማርኛ የተረጎመው ሰው ሸጋ አድርጎ ተርጉሞታል። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም። አእምሮን ሁሉ የሚያልፍ ማለት ምን ማለት ይመስላችኋል? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን ማለት በልመናና በምልጃ ወደ እግዚአብሔር አስታውቁ እንጂ በአንዳች ነገር አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሆናል ይላል። አእምሮን ሁሉ የሚያልፍ ማለት እንጎዳበታለን ባልነው ነገር እንድንጠቀምበት፣ አልቋል ያልነው ነገር በረከት እንዲሆን፣ ጠፍቷል ያለው እንዲገኝ፣ ጠላት ነው ይገለናል ያልነው ሰው ወዳጅ እንዲሆንን በማድረግ ከኛ ግምትና ቁጥጥር ውጭ በሆነ ከኛ እውቀት ውጭ በሆነ መንገድ የሚገኝ የእግዚአብሔር ሰላም፣ ልብንም የሚያሳርፍ ሰላም፣ በቀመር የማይገኝ ሰላም። ገሌ ወዳጄ ነው ብደውልለት እንዲያደርገኛል፣ ብነግረው እንዲያደርገኛል፣ ገሌና ገሌ ተመካክረው እንዲያደርጉልኝ ካልነው ውጭ ያላሰብነው ወዳጅ በመስጠት የባድ ዘመድ የዱር መንገድ እየሰጠ ፍጹም እረፍትን የሚሰጥ መንፈስ ቅዱስ ነው። እሱን ማመን እምነታችን እንዲጨምርልን አሁንም መለመን